እንኳን ለብርሃነ ልደቱ አደረሳችሁ እንኳን ለብርሃነ ልደቱ አደረሳችሁ በወንጌሉ ያመናችሁ በወንጌሉ ያመናችሁ እንኳን ለብርሃነ ልደቱ አደረሳችሁ እንኳን ለብርሃነ ልደቱ አደረሳችሁ እንኳን ለብርሃነ ልደቱ አደረሳችሁ እንኳን ለብርሃነ ልደቱ አደረሳችሁ በወንጌሉ ያመናችሁ በወንጌሉ ያመናችሁ እንኳን ለብርሃነ ልደቱ አደረሳችሁ እንኳን ለብርሃነ ልደቱ አደረሳችሁ እንኳን ለብርሃነ ልደቱ አደረሳችሁ እንኳን ለብርሃነ ልደቱ አደረሳችሁ እግዚአብሔር ይመስገን እችን ቀን ቀድሶ ለሰጠን እግዚአብሔር ይመስገን እችን ቀን ቀድሶ ለሰጠን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን እግዚአብሔር ይመስገን እችን ቀን ቀድሶ ለሰጠን እግዚአብሔር ይመስገን እችን ቀን ቀድሶ ለሰጠን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን እግዚአብሔር ይመስገን ይችን ቀን ቀድሶ ለሰጠን እግዚአብሔር ይመስገን ይችን ቀን ቀድሶ ለሰጠን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ ለዚህ ያደረሰን ከያለንበት ሰብስቦ አንፈራቶ ሰባ ሰገል አንፈራቶ ሰባ ሰገል ቁጥር 14 ላይ ያለው ኃይለ ቃል ሲሆን እንግዲህ ዛሬ ይህን ታላቅ በዓል ለማክበር ስንሄድ ከወንጌሉ ትንሽ ቀንጨፍ አድርገን የተያዘውን ነገር ብለን እየዘመርን እንሄዳለን። አላበዛም። ያው ጆሮአችሁን ለኔ ሰጣችሁ ስለምታዳምጡ ከልብ አመሰግናለሁ። እግዚአብሔር ለኔ ተናጋሪ አንደበትን ለእናንተ ሰሚ ጆሮን ያድላችሁ ያድለና
በድጋሚ እንኳን አደረሳችሁ፣ እንኳን አደረሳችሁ። እስኪ አንዴ በእልልታ እግዚአብሔርን አንዴ ሞት አድርገን እናመስግነው። እንግዲህ በዛሬው ዕለት የምናከብረው የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ታላቅ ዓመታዊ ልደት በዓል ሲሆን እንግዲህ የሰው ልጅ ከጨለማ ወደ ብርሃን የወጣበት ዋናው በልደቱ ነው። መጀመሪያው የሰው ልጅ የድህነት መጀመሪያው ልደቱ ነው። ከልደቱ በኋላ ነው የሰው ልጅ ሙሉ ድህነቱን በ33 ዓመተ ምህረት በቀራንዮ አደባባይ ላይ ተሰቅሎ ያዳነን እና የሰው ልጅ የድህነት መጀመሪያው ዛሬ ነውና ዛሬን ቀን የሰው ልጆችና መላእክት በአንድ ላይ ያመሰገኑበት፣ ሌሊቱ በብርሃን የተሞላበት፣ የዓለም ነገስታት መጥተው ለጌታ የገበሩበት ታላቅ ዓመታዊ በዓል ነው። እንግዲህ ጥንተ ነገሩ እንዴት ነው እንል ከሆነ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደሚወለድ ነቢያት በትንቢት ተናግረዋል። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ትለዋለች ተብሎ በኢሳይያስ መጽሐፍ ምዕራፍ 6 እንደተነገረው ጌታ እንደሚወለድ ብዙ ነቢያት በሙሉ ቆጥረዋል። 70 ዓመት አድሞሙ ለሕዝብከ እንዲህ እያሉ ነቢያት 70 ዓመት እንደቀረውም ተናግረዋል። ብዙ ጊዜ በየጊዜ የተነሱ ነቢያት በሙሉ ተናግረዋል ጌታ እንደሚወለድ። ይሁንና በዛሬው ዕለት ጌታችን አምላካችን በቤተልሔም በግርግም እንደተወለደ ለእናንተ ማስረዳቱ ለእናንተ መናገሩ ለቀባሪ ማስረዳት ነው። እናንተ በአይን ባይን እያያችሁ እየጎበኛችሁት ስለሆነ ማለት ነው። ግን ምናልባት ያው እንግዲህ እግዚአብሔርን ለማመስገን ስለሆነ ነውና እንግዲህ በዛሬው ዕለት መልአኩ ቅዱስ ገብርኤል እነሆ ለሕዝቡ ሁሉ የሚሆን ታላቅ የምስራችን እነግራችኋለሁ፣ ደስ ይበላችሁ። እነሆ በቤተልሔም በግርግም ጌታ እንደተወለደ ምስራች ሲነግራቸው እነሆ ዛሬ ታላቅ የምስራች እነግራችኋለሁ፣ እነሆ ዛሬ መድን ተወልዶላችኋልና ብሎ ተናገረ። ይህን የተናገረው ለእረኞች ነበር። በግ የሚጠብቁት እረኞችን ነበር እንዲህ ብሎ የተናገረው። እረኞቹ ይህ ነገር ምንድን ነው እንጂ ብለው ወደ ቤተልሔም ተነስተው እንዲሄዱ መላእክት ነግረዋቸው ሲሄዱ መላእክት ከሰማይ እስከ ምድር በብርሃን ተሞልቶ ጌታን እያመሰገኑት አገኙት። ጌታም እንስሳትም በስትንፋሻቸው እያሟሟቁት ጌታን በቤተልሔም በግርግም አገኙት። በዚህን ጊዜ መልአኩ ታላቅ ምስራች እነግራችኋለሁ ያላቸው እውን ሆኖ አገኙት። መላእክትም እያመሰገኑት፣ የሰው ልጆችም እያመሰገኑት፣ እንስሳቶችም እንዲሁ በብርሃን ተሞልተው ሁሉም ፍጥረቱ በሙሉ ሲያመሰግነው ያደረና በይፋ ለሰው ልጅ በግልጽ የታየበት ነው። የሰውን ሥጋ ለብሶ የታየበት ነው። ከዚያ በፊት ነቢያት እነ ሙሴ ቃል በቃል ተናግረውታል። ነገር ግን ማየት አልቻሉም። ሁሉም ነቢያት በድምፅ በቃል ነግራቸዋል፣ ሰምተዋል። ነገር ግን አላዩም። ለሐዋርያት ምንድን ነው ያለው? እናንተ ዓይናችሁ የተባረከ ነው። ፈተው ይራዩ አንትሙ ዘትሬ ወፈተው ይስሙ አንትሙ ዘትሰሙ ወይሰሙ። እናንተ የምታዩትን ማየት ፈልገው ያላዩ አሉና፣ እናንተ የምትሰሙትን መስማት ፈልገው ያልሰሙ አሉና፣ የማይሆንባቸውን ሰምተው ያለፉ ብዙ ሰዎች አሉና፣ እናንተ ግን በዓይን ያያችሁ የታደላችሁ ነው ብሎ ጌታ ለሐዋርያቱና ለሕዝቡ እንዳስተማረ ሁሉ ነቢያት በቃል እንጂ በአካል አላዩትም። እኛ ግን በአካል አይተነዋል። አባቶቻችን ያዩት የእኛ ዓይን ማለት ነው። እኛም ከቦታው ላይ ደርሰን እነሆ እግዚአብሔር ፈቅዶልን እየጎበኘን እየደሰስን በኪደተ እግር የተመላለሰበት ቦታ ላይ እየተመላለስንና ለእግዚአብሔር ክብር ምስጋና ይሁነው። ደስ ይበላችሁ። እስኪ በዚህ እልል በሉ እስኪ ለእግዚአብሔር። እንግዲህ ጥንተ ነገሩ እንዴት ነው የተባለ? ጌታ በተወለደ ጊዜ መላእክትም የሰው ልጆችም እንዳመሰገኑት ብቻ ሳይቀሩ የዓለም ነገስታትም መጥተው አመስግነውታል። ነገስተ ተርሴስ ወደ ሰያት አማ ያበው ነገስተ ሳባ ወአረብ ጋዳ ያመጽኡ ተብሎ በቅዱስ ዳዊት ትንቢት እንደተነገረ ይህም የዓለም ነገስታት መጥተው ገብረውለታል። ከዚህ ከዓለም ነገስታት አንዷ የሆነች ኢትዮጵያም የሳባ ነገስታት ብሎ የምትጠራ የኢትዮጵያ የነገስታት መጠሪያ ስማችን ሳባ ነው የነበረው። ህንደኬ፣ ሳባ የሚል የነገስታቶች መጠሪያ ስም ነበር። የግብፃውያን የነገስታቶች መጠሪያ ፈርዖን ሲሆን ፈርዖን ሲያልፍ ሌላ ፈርዖን ሲሆን
የእስራኤል ደግሞ ኢየሩሳሌም ደግሞ ሄሮድስ ሲያልፍ ሄሮድስ እየተባለ ይሾም ነበር። ልክ እንደዚህ ሁሉ የኢትዮጵያ ነገስታትም የመጠራ ስሟ ህንደኬ ሳባ ተብሎ ይጠራ ነበር እና የኢትዮጵያ ነገስታቶችም መጥተው ገብረዋል። በዛን ሰዓት ነገስታቶች መጥተው ከጌታ ገብረዋል። አባቶቻችን፣ አያቶቻችን፣ ቅድመ አያቶቻችን ማለት ይቻላል እንግዲህ እነርሱም መጥተው ገብረዋል። በዓይናቸው አይተዋል። እነሱ ያዩትንም እኛ እግዚአብሔር ፈቅዶልን ብዙ ብፁዓን አባቶች እየተመኙት መጥተው ያልደረሱበትን እኛ ደግሞ ደርሰን በዓይናችን እያየን ነው። እንዲያው በእውነት ደስ ይበላችሁ እስኪ። ይህ እኮ ታላቅ ደስታ ነው። እልል በሉ እስኪ ስለራሳችሁ። ብዙ ሰዎች ወደዚች ሀገራችን ቅድስት ምድር ለመጎብኘት ፈልገው መጥተው አይተው አያውቁም። የኔና የእናንተ አይን ግን እግዚአብሔር ፈቅዶልን ሊያዩት የፈለጉ ያላዩት ብዙ ሰዎች እያሉ እኛ መጥተን በማየታችን ታላቅ ደስታ ሊሰማን ይገባል። ማለትም ነቢያት የተናገሩትን ሐዋርያት እንዳዩት ሁሉ ዛሬም በዓለም ያሉ ህዝቦች መጥተው ይህን ቅዱስ ቦታ ላይ ማየት እየፈለጉ ያላዩ ብዙዎች ናቸው። ያየነው ደግሞ እኛ አለን። እግዚአብሔር የተመሰገነ ይሁን። እንዳየነው ደግሞ ለፍሬ በቅተን ለመንግስተ ሰማያት እንድንበቃ እግዚአብሔር አምላክ ቅዱስ ፈቃዱ ይሁንልን። እንግዲህ ነገስተ ተርሴስ ወደ ሰዓታ አማያበው ነገስተ ሳባ ወአረብ ጋር ያመጹ ተብሎ እንደተነገረ ይህ ነገር እንዴት ነው ትሉ ከሆነ አንድ ፍላስፋ ከባህር ዳር ቁጭ ብሎ ሲፈላሰፍ ድንግልን በሰሌዳ ኮከብ ተስዕላ አያት። ወዲያውኑ ፈጥኖ በስዕል አስቀመጣትና ከጊዜ በኋላ ድንግል ትወልዳለች፣ እርሷን በምትወልድ ሰዓት ለእርሱ የምትገብሩለት ይሄን ያስፈልገዋል ብሎ ወርቅ፣ ዕጣን፣ እጅ መንሻ በሙሉ እንደሚገበርለት ለልጅ ልጆቹ እየተናገረ ቆይቶ ነበር። ያ ካለፈ በኋላ እግዚአብሔር ቀኑ በደረሰ ጊዜ በተወለደ ጊዜ ኮከብ እየመራቸው እኒህ ነገስታቶች መጡ። ጌታ በተወለደ ጊዜ ኮከብ እየመራቸው ነው የመጡ። መጥተው ንጉስ ከመንግስት ቤት ነው የሚያድረው፣ ካህን ከካህን ቤት ነው የሚያድረው፣ ወታደርም ከወታደር ቤት ነው የሚያድረው። ማለትም የሰው ችግሩን የሚረዳው ጓደኛውን የሚመስለው ጓደኛው ነው፣ የማይመስለው ጓደኛው ችግሩን አይረዳው። አሁን ካህን ከምዕመን ጋር ቢሆን ይህ ምንድን ነው ደግሞ ብሎ ምዕመኑ ብዙ ለካህን የሚገባውን ክብር ለካህን የሚገባውን ነገር ላይሰጠው ይችላል አይደል? ሴት ደግሞ ለሴት የሚገባትን ክብር ሴት ነው የምታውቀው፣ ወንድ ላያውቀው ይችላል። ስለዚህ እኒህ ነገስታቶች ከዓለም ተነስተው መጥተው ከሩቅ ምስራቅ ተነስተው መጥተው ጌታ በተወለደ ጊዜ ከሄሮድስ ቤት መጥተው አደሩ። ከሄሮድስ ቤት አድረው የአይሁድ ንጉሥ የሚወለደው ከየት ነው ልንገብርለት መጣን አሉት። እርሱም በዛን ሰዓት ነቢያት የነበሩ ደቂቀ ነቢያትን በሙሉ ሰበሰበና ጌታ የሚወለደው በየት ነው ብሎ ጠየቃቸው። በዚህ የነበሩ የዛን ሰዓት የነበሩ ነቢያት ነበሩ። ለምሳሌ የኢሳይያስ መጽሐፍ የግሪኩ ንጉሥ በጥሊሞስ ዓለምን አንቀጥቅጦ እንደ ሰም አቀጥቅጦ እንደ ገል ቀጥቅጦ የገዛው ምን ታሪክ ልስራ ብሎ በጠየቀ ጊዜ እነሆ መጽሐፍ ቅዱስን ወደ ግሪክ ቋንቋ ብታስተረጉም ጥሩ ይሆናል ብለው ነገሩት። ላስተርጉም ብሎ ነቢያትን ሰብስቦ ሁሉም ነቢያት ይህን መጽሐፍ ሲተረጉሙ ይሄ ስምዖን የተባለው ነቢይ የኢሳይያስን መጽሐፍ ሲተረጉም ድንግል ጸንሳለች ወንድ ልጅ ትወልዳለች ስሙንም አማኑኤል ትለዋለች የሚለውን አይቶ እንዴት ድንግል በድንግልና ጸንሳ በድንግልና ትወልዳለች ይህማ ያለበት ሲያነበው ያነውረኛል ብሎ እነሆ አንድ ሴት ልጅ ወንድ ልጅ ትወልዳለች ብሎ ጻፈው። እንቅልፍ ወሰደው። መልአኩ ሰርዞ እንደገና ድንግል ጸንሳለች ብሎ አቆየው። እንደገና በሁለተኛ አጥፍቶ ሲል እንደገና እንቅልፍ ወሰደው። አሁንም መልአኩ ሰረዘው። በሶስተኛ ላይ ጠፋ ስል ተው አታጥፋው፣ ይህን በዓይን ለማየት ትታደላለህ ብሎ ነግሮት ነበርና እኒህ ነቢያት በነበሩበት ወቅት ነው። እዚያ እነዚህን ነቢያት በሙሉ ሰበሰበና ሄሮድስ እንግዶችን ከቤት ከአዳራሽ አስቀመጠና የት ነው የሚወለዱ የአይሁድ ንጉሥ ብሎ ሲጠይቅ ወአንትኒ ቤተልሔም እምድኅረ ኤፍራታ ኢትታሃቲ እምነገሥተ ይሁዳ፣ አንቺ ቤተልሔም ሆይ ከኤፍራታ ምድር ከይሁዳ ምድር አታንሽምና፣ አንቺ የኤፍራታ ምድር ቤተልሔም ሆይ ከይሁዳ ነገሥታቶች ከይሁዳ ምድር አታንሽምና እነሆ ከአንቺ ንጉሥ ይወለዳል ተብሎ ተጽፏልና ጌታ የሚወለደው ከእርሱ ነው ብለው ነገሩት። ሄዱ በቤተልሔም ፈልጉ፣ ባገኛችሁትም ጊዜ ሰግዳችሁ ስትመለሱ ሁኔታውን መርምሩ፣ እኔም መጥቼ ተመልሼ እሰግድለታለሁ ንገሩ ስትመለሱ ብሎ ነገራቸው። እዚያ ተነስተው ወደ ቤተልሔም በሄዱ ጊዜ ኮከቡ ተሰውሯቸው የነበር ከዋሻው ጌታ ከተወለደበት ቦታ አካባቢ ሲደርሱ ኮከቡ ተገልጦ ጌታ ካለበት አደረሳቸውና በዛን ሰዓት እነርሱም ገበሩለት፣ መላእክትም አመሰገኑት፣ ሰብአ ሰገልም ገበሩለት፣ እረኞችም አመሰገኑት፣ መላእክትም አመሰገኑት። ለዚህ ነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ።
ለእግዚአብሔር ፈጽሞ በሰማይ ምስጋና ሆነ፣ እንዲሁም በምድር ለሰው ልጆች በጎ ፈቃድ ሆነ ተብሎ የተነገረበት ዛሬውን ነው። መላእክት ከሰው ጋር ሆነው ያመሰገኑበት ዛሬውን ነው። እመቤታችን ድንግል ማርያም ልጇን ታቀፋ የሰው ልጆች መላእክት ያገለግሏት ዛሬውን ዕለት ነውና እንኳን አደረሳችሁ ለማለት ፈልጋለሁ። ወደ ቦታው ደርሰናል። ወደ ቦታው እየደረስን ነን። ያው እንዳላበዛባችሁ ያው እንኳን ደስ አላችሁ ለማለት ያክል ነው። ለእኔ ተናጋሪ አንደበትን ለእናንተ ሰሚ ጆሮን ያደረልልን እግዚአብሔር ለሁላችንም ክብር ምስጋና ይግባውና ለሁላችንም ጸጋና በረከት ያድለን። ለከርሞ እንደ ዛሬ በሰላም ያድርሰን። እንኳን ደስ አላችሁ እልል በሉና አንድ ቀን ያገር መመስገን ገና ደስታችን በኢየሩሳሌም ትንቢት ተናግረው ደስታችን ነቢያት ይወጣል ይወለዳል ብለው ደስታችን ተስፋ ስለሰጠው ለአዳም በቀጠሮ ደስታችን አብን ልጁን ላከ ቃሉን አክብሮ ደስታችን ገና ደስታችን ገና ደስታችን ደስታችን ጌታ ተወለደ በቤተልሔም ደስታችን ቅድመ ዓለም ንጉሥ አምላክ ዘላለም ደስታችን የተወለደው ከድንግል ማርያም ደስታችን ዓለምን ለማዳን ለመስጠት ሰላም ደስታችን ገና ደስታችን ገና ደስታችን
I'm
በረከት